ከመጽሐፍ ቅዱሳችን ውስጥ አትሊስት አንድ ጥቅስን ብናነብ በቀን ይጠቅመናል፣ አይጎዳንም፣ ይጠቅመናል። ጊዜ የሌለን ሰዎች፣ ቤተሰብ ያለን፣ ስራ የምንሰራ ሰዎች ብዙ ጊዜ ላይኖረን ይችላል። ኦር ላናስብበት እንችላለን ቁጭ ብለን መጽሐፍ ቅዱስን ለማንበብ በየቀኑ እና ግን ያስፈልገናል ለህይወታችን መጽሐፍ ቅዱስ ግድ ነው፣ ያስፈልገናል። ዛሬ ደግሞ የምናነበው ከመዝሙረ ዳዊት ምዕራፍ 6 ከቁጥር 1 ጀምሮ ያለውን ነው የምናነበው። እንዲህ ይላል። አቤቱ በቁጣ አትቅሰፈኝ፣ በመዓትህም አትገሥጸኝ። ድዊ ነኝና አቤቱ ማረኝ፣ አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህም አድነኝ። በሞት የሚያስብ የለምና በሲኦልም የሚያመሰግን ማን ነው? በጭንቀቴ ደክሜአለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ዓይኔ ከቁጡ እንባ የተነሳ ታወከች፣ ከጠላቶቼ ሁሉ የተነሳ አረጀሁ ይላል። መዝሙረ ዳዊት ምዕራፍ 6 ከቁጥር 1 እስከ 7 ያለውን ያነበብኩላችሁ። ተባረኩ።